Twist.io ሰላም እንዴት ናችሁ? ሰላም። ሄለን ትባላለች። አዴ ትባላለች። ዛሬ አንድ ሀሳብ አመጣንና ቡሊ ማለት በአማርኛ ምን ይመስልሻል? ቡሊ ማለት እስቲ ግን ቻቸፕቲ ጠይቂው። ግን እኔ ማገነጣጠብ ይመስለኛል። እንደዛ ይሰማው ይመስለኛል። ምን ነው ማገነጣጠብ? ወደፊት ማገነጣጠብ ሰምቼ አላውቅም። ማገነጣጠብ ማለት ማሳነስ። እሺ ቻት ጂፒቲን ሰርች አደረኩና ምን አለኝ? ቡሊንግ ኢን አሜሪካ ማስጨበጥ፣ ማስደብደብ፣ ማስጨበጥ it refers to aggressive behavior, harassment or mistreatment. ሜቢ ዳይሬክት ስላላገኘ ይሆናል። ግን ማስደብደብ ስኪል ሴንስ ግን ማስጨበጥ ያ ኤኒዌይ ያው የኛ እንትን ስለሆነ ዳይሬክት ሚኒንጉን ላያገኘው ይችላል። ኦኬ እሺ። ሶ ያንቺ ወርድ ምንድነው? ያንቺ የኔ ማወርድ የለም። ግፊቱ አልመጣም። እኔ በምን እንደማስተውሰው ታውቂያለሽ? ስለዚህ ስለ ቡሊንግ የሆነ ሪሰርች ሲሰራ ቡሊንግ ምንድነው ማለት አላውቅም ነበር በዛ ታይም እና በቅንፍ ውስጥ እንደዛ ተብሎ ተጽፎ ነበር እንደነገር ማስቀንጠፍ ይሻላል። በላይነት ማድረግ ማስቀንጠፍ ሳይሆን ማገናጠፍ ይላል። ማስቀንጠፍ ኤኒዌይ እሺ። ኤኒዌይስ የዛሬ ሀሳባችን ይሄ ነው። አለ ብለሽ ታስቢያለሽ? ኢትዮጵያ ውስጥ እንዴ በደንብ ነው ያለው። በደንብ ኤኒዌይስ ዲስተርብ አናድርግ። ቀጥይ። አዎ ይኖራል። አዎ እያልኩሽ ነበር። እና እኔ እንደ ራሴ የማስበው እሱን ኤክስፔሪየንስ ሳያደርግ የሚያድግ ልጅ አለ ብዬ አላስብም። በተለይ እንደኛ ታዳጊ ሀገር ላይ ቡሊ ትደረጊያለሽ፣ በተለያየ ቦታዎች ቡሊ ትደረጊያለሽ። እታች ገና ነርሰሪ ሆነሽ ሊሆን ይችላል፣ ሃይ ስኩል ሊሆን ይችላል፣ ግቢዎች ላይ ዩኒቨርሲቲም ገብተሽ ቡሊ ልትደረጊ ትችላለሽ። ቡሊ የምትደረጊበት ደግሞ አንግሎች ምንድን ናቸው? አንደኛ ፊዚካል አፒራንስሽ ሊሆን ይችላል፣ በሰውነት አካልሽ ወይ አጭር ልትሆኚ ትችላለሽ። አንቺ ያላመጣሽው ነገር አንቺ ባልሰራሽው ነገር ላይ በዛ ነገር ላይ ቡሊ ኢቭን ሶሻል ሚዲያ ላይ ራሱ አለ አለሳል ነገር ያው በጣም እሱ ወርዶ ደግሞ የተከትሎን መጥቶ ሶሻል ሚዲያ ላይ አለ። ሶሻል ሚዲያ ላይ በደንብ አለ። ያው በደንብ ነው ያለው። እሱን ኤክስፒሪየንስ አያደርግ የሚያልፍ ሰው አለ ብዬ አላስብም። እንደኔ እኔ የምልሽ ግን ማለት ነው ዳይሬክት ሚኒንጉ ምንድን ቢሆን ይመጥነዋል? ዳይሬክት ሚኒንግ የሰውን ኮምፈርት መቀማት በማለት ምቾትሽን መንሳት በሰላም እንዳትይ ማድረግ። አዎ በቃ በሆነ ነገር አንቺ ባላመጣሽው ነገር ሰላምሽን መንጠቅ። ተነስተሽ ትምህርት ቤት ውስጥ አልሄድም ለምን አትናገሪም? ለብስም አብሬ መላጣ ነው ገባራም ነኝ አልሄድም። አዎ ግን ባለፈው የሆነ የወጣ ቪዲዮ ነበር አይደል? ኢትዮጵያዊ ሰው። አዎ እንዴት ነበር? ስለሱ ምን አስተባለሽ? እኔ በጣም ነው የኮራሁበት። እሺ ማለት ልክ ነው ብዬ ማለት እኔም በሆን ለምሳሌ ልጄ እንደዛ እየተደረገች ትሪት ማድረግ ምንም ቢሆን በሰዓቱ ኢሞሽናል ስለምሆን ምንም አይነት ሪስክ ቢሆን ይምጣብኝ እኔ ላይ በቃ ብዬ ስሜታዊ ሆኜ ማድረግ ይመስለኛል። ኦኬ እንደው ብዙ አልመጣም። ኦኬ ወንድ እንዴ ነው እንዴ ያነሳችሁ ከስር ወደ ላይ ባባ ነው ባይ ባይ ብለው እንዲህ ነው ያፈሳት ላይ እና ለልጁ ይጠቅማል ብዬ አስባለሁ። ለራሱ ልጅ ኮንፊደንስ እንዲኖረው ያደርገዋል። በእርግጥ ያው ሪስክ ውስጥ ሳይገባ ይቀራል ሰውዬው። ኦፍ ኮርስ ያደገማ ሀገር ስለሆነ አሜሪካ ነው የተፈጠረው። ሁላችሁም አይታችሁታል እሱን ቪዲዮ ፎር ሹር በደንብ ሲናፈስ ምናምን ነበር። አንቺስ ስጪ። እኔ ላይክ አንቺ እኮ አታፍሪም ልክ አይደለም ካለሽ አንጀቴ ራሰው እና በቃ እንዴት ነው በፊት እዚህ ልሻል ሰፈር ውስጥ ስናድግ ጎረቤትሽ ልጅ መጥቶሽ ምናምን መጥተሽ ለማዘር ስትነግራት ሄዳ ቁጭ ታረገው ሄዳ ማን
ሞት ነው ያስለቀሰ ማን ነካም ልጄን ብላ ልጅም ወጣ በቃ ላይ እና እንደዛ ይደረጋል እና ባህላችን እኔ በጣም ላይክ ደስ ብሎኛል። ደስ ያለኝ ግን አክሽን በመውሰድ ነው። ምክንያቱም እዛ ሀገር አብዛኞቹ ምንድነው የተማረም ሀገር ነው ቦታው እንግዲህ እንዳያችሁ የሰለጠነ ሀገር ነው፣ ህግ አለበት የተባለ ቦታ ላይ ነው። ይሄ ልጅ ገና ከልጅነቱ ትራውማታይዝ እየተደረገ ነው የሚያድገው። ዝም ብሏት ኮንፊደንስ በእድሜም ትበልጠዋለች ሴቷ 13 ዓመት 12 ዓመት እሱ ደግሞ ላይ 7 ኮንፊደንስ እያጣ ነው የሚሄደው። ትምህርቱ ላይ ደስተኛ ላይሆን ይችላል። ብዙ ነገሮች ህይወቱ ላይ ይመጡበታል። ያንን ለፋሚሊው መናገሩ ራሱ ለአባቱ መናገሩ ራሱ እዛን አድቫንቴጅ እና በጣም ነው የምደግፈው። በጣም ነው ደስ ያለኝ በቃ እና ደግሞ ንቀቱ ደግሞ የአድዋ ሰሞን መሆኑስ ማይ ጋድ ደግሞ ንቀቱ ማለት ንቀቷ በጣም እንዴት ነው እኛ ሀገር የፈለገ ሌቭል ብንሄድ እንደዛ በእርግጥ ኮምፔር አይደረግም ከኛ ጋር ግን ንቀቷን ያሳያል። እሱ እንደዛ ብላ ዲስሪስፔክት ነው እዛው በፊት ለፊቱ ላይ ቆሞ መናገሯ ራሱ ማይ ጋድ ሳይኖር ምን እንደምትናገረው አስቢ። ኖሮ እንደዛ ከተናገረችው ሳይኖር አስቢ በጣም እና በጣም እንደውም ሳይኮሎጂካል አድቫይስ ያስፈልጋል። እውነት ሰውዬው ባያስቆመው ይዛካ መደረግ አለበት። አሳቂ እና እንደሆነ ታውቂያለሽ ይሉ እኛ ደግሞ እንደ ሀገር አሁን ላይ የገባኝ የመጣው ነገር አድዋ ምናምን ስላሽ ማለት ነው ኦኬ እኛ ያልተገዛንም ምናምን እና ያ ባለመሆኑ ምክንያት የራሳችን የሆነ ሰልፍ ስቲም ሰልፍ ወርዝ ያለን ዜጎች ነው ብዬ አስባለሁ ከሌሎች አፍሪካ ሀገራት አንጻር እና ከዛ አንግል እንደዚህ አይነት ነገሮች ላይ የምንወስነው ውሳኔ ላይ አንድ ሁለት ውስን ነው የምናደርገው እና አንድ አለመገዛታችን ራሱ እንዳልሽ ከአድዋ ጋር ገናኝሽ ራሱ አንድ ኢምፓክት ያለው ይመስል ባይዘው እና ሂዲድ ግሬት ጆብ በጣም ግን ዝም የሚሉት ይመስልሻል? እንግዲህ ብዙ የውጭ ቲክቶከሮች ራሱ የሰሩበት ነበር አምኖ ሂሳይድ አምኖ ዳድ ሳይድ ምናምን እያሉ ሶ ሜቢ እንግዲህ በምንም አይነት ወይ እንደዛ መመታት አግባብ ነው ተብሎ አይታሰብም። ኦፍኮርስ የሆነ ነገር ይደርስበታል ግን ያን ያህል ደግሞ የሚከብድ አይመስለኝም። ስፔሻሊ ፊሃዝ ሲቲዝን ምናምን ነገር ትንሽ ይቀልላል ምክንያቱም አሁን እንደ ፋሽን ተደርጓል ባይዘው ሰው ላይ ሙድ መያዝ የለበሽው ነገር ላይ ሙድ መያዝ በአክቲቪቲስ ፊዚካላት ሙድ መያዝ እንደ ፋሽን እየታየ ስለሆነ እንደ ኖርማል እየተቆጠረ ነው። ኢቭን እንግዲህ አሜሪካ ያደገች ሀገር ነው በጣም ሶ ይሄ ሪስፔክት ሊደረግ ልክ እንዳልሆነ ሊታሰብበት ይገባል። ኢቭን ኢፍ ብዙ አይነት ባይ እንደ ማስተማሪያም የሚሆን አይመስልሽም? ዝም ብለሽ ስትገምጪ በደንብ ምን ይላል አንዴ ላቋርጥሽ። ምን ተሰማሽ ኢትዮጵያዊ መሆኑ ስታውቂ? እንደዛ ያደረገው ሰው ማለት ኖርማል ሰው ሊያደርግ ይችላል። ኢትዮጵያዊ መሆኑ ስታውቂ በጣም ነው ደስ ያለኝ። በቃ ፕራውድ ደግሞ የአድዋ ሰሞን መሆኑስ እንደ ነገ ሌላ አይነት የሆነች 4 ቀን ምናምን ነበረ አድዋ ነው ለሰዎች ጊዮርጊስ ፈረስ የሚለውን ዘፈን አድርገው የእሱን ጥፊ እውነት እንደሱ አልደረሰኝ በእውነት አይቻለሁ ቲክቶክ ላይ ያላየሽው እንዲህ ነው ለካ ያደርጋል ከታች ወደ ላይ። ለማንኛውም የቀረጸው ሰው ግን በጣም ቪዲዮን ላሳያችሁ ለሪፈረንስ እዚህ ላይ እንትን ለማለት ችግር የለም። አንቺ ዲስከስ እያደረግሽ ችግር የለም። አይዘቀዘቅም ሱፍ ሲሆን ይዘቀዘቅ ቪዲዮ ነው ጽሑፍ አላሳይም። አይዘቀዘቁም ማለት ነው እኛ ነን የምንዘቀዘቅ እና ቡሊ ኤክስፔሪየንስ አንቺ ያሳለፍሽው ቡሊ ኤክስፔሪየንስ አለ? አለ ይኖራል አይደል? አንድም አይደለም ብዙ ግን ባይ ዘ ዌይ ምን አስባለሁ መሰለሽ ሄዱ የሆነ ነገር ሲመጣ እኔ የምቀበልበት ወይና አንቺ የምትቀበይበት ወይ እኩል ላይሆን ይችላል። እኔ ኢሞሽናል የሚያደርገኝ ነገር ላንቺ ኖርማል ሊሆን ይችላል። ላንቺ ላቋርጥሽ ቪዲዮን ላሳያችሁ ፕሊዝ ፎቶ ነው እንዴ ነገር ኦኬ ፎቶ ነው ዩቲዩብ ላይ ነው ቲክቶክ
ይለያያል። ከልለውታል። መከለል አልነበረባቸውም። ለምን ነጭ ተደፈረ፣ በጥቁር ተመታ፣ ሌላ ኢሹ ሊመጣ ይችላል። እንግዲህ ውስጥ እናትየዋ ይሄኔ ልጄን ባይዘው የኛ ሀገር ሰው እኮ ያምናል። ልጄ ይሄኛው ይታያል። ያ ልጄ መጥፎ ነገር ሰራች ምናምን ብላ ታምናለች እኮ። እነሱ እባክሽ ተሸናፊ መሆን አይፈልጉም። ኦ ማይ ጋድ በቃ ላይክ እዚህ ጋር አንጀቴ ቅቤ ራሰ የዚህኛው ሰዓት ላይ ግን ዝም ብዬ ሳስበው ከእንትን ጋር ራሱ የሚያገናኝ ይመስለኛል። ከዘር ጋር ያው ከባድ ናቸው እነሱ አስተሳሰባቸው። እኛ ሀገር ቢሆን አውሺ ደግ አደረክ እንኳን መጣ ጎበዝ፣ እንደውም ምንም አለካትም ምናምን ሊባልም ይችላል። እንደ ሌላ ልጁ ማን አለው በይዘው አባት ፕሮቫይደር ነው ሲባል ፕሮቴክተርም ነው። ልጆቹን ፕሮቴክት ማድረግ አለበት። ለምሳሌ የሆነ አደጋ ውስጥ ሊገቡ ይችላሉ። የሆነ ኢማጂን ፋዘርሽ እንደዚህ ኦ ማይ ጋድ አባቴ እኮ እንደዚህ ምናምን ብለሽ ኢማጂን እንግዲህ ያለች ልጅሽ ራሱ ኤኒዌይስ ምን አነበብኩ መሰለሽ? ሴንት ሜሪ ዩኒቨርሲቲ የተጠና ጥናት ነው ቡሊንግ ላይ ማለት ነው። ኦኬ ሴንት ሜሪ ዜኛ ኦኬ በአዲስ አበባ ከተማ ማለት ስለ ቡሊንግ ላይ ምናምን ሪሰርች አድርገው ማለት ነው። ሶ መቅደላ አንደኛ ደረጃ ትምህርት ቤት ላይ የተደረገው ጥናት ሶ 86.3% ምላሽ ሰጪዎች ቡሊ ተደርገዋል። ያ ከተጠየቁት ሰዎች ኦል ማለት እኮ ነው በቃ ከግማሽ በላይ 86% ሶ ተደርገናል ብለው ኩዌሽነሪው ላይ መደረጋቸውን አታሻርጓል። ያ ከዚህ ውስጥ 84.1%ዎቹ ወንዶች ናቸው አድራጊዎቹ። ያ ጥቃት አድራጊዎቹ ወንዶች ናቸው። ኦልሞስት ሁሉም አይገርምም? ትንሽ ነው ሴት ልጅ ቡሊ ወንዶች ያደርጋሉ ስንል ግን ሴቶች ላይ ብቻ ነው ታውቂያለሽ? ወንዶችም ላይ ያ ከዛ የመማሪያ ክፍሎች ለእነዚህ ክስተቶች ቀዳሚ ስፍራዎች እንደሆነ ያሳያሉ። ኦብቪየስ እኛ ላይም ሀፕን አድርጓል። ስለዚህ ምንድነው አንደኛው ተጽዕኖ ያው ፒር ቱ ፒር ነው ብዙ ጊዜ የሚሆነው። ለምሳሌ አንድ ክላስ ውስጥ ሆነሽ 40 ምናምን ተማሪ ሊሆን ይችላል፣ 30 ምናምን ተማሪ ሊሆን ይችላል። እንግዲህ አንድ ተማሪ ቡሊ ላያደርግሽ ይችላል። 3-4 ተማሪ አንቺን ቡሊ ያደርግሻል ማለት ነው። እንዴት ነው መሰለሽ? ለምሳሌ በፊዚካል አፒሪያንስ ከመጣ ወይ ደግሞ በሆነ ጎዶሎ ነገር ከመጣ ልክ አንቺ የሆነ ሰው ቡሊ ስታደርጊ ያንቺ ጓደኞችን ያን ሰው ያደርጋሉ። ሶ ደግሞ አንቺ ደግሞ ለክላሱ ላይክ ቦስ ነገር ተማሪ ከሆንሽ ኢማጂን ፎሎወሮችሽ ብዙ ናቸው። ሶ በደንብ ነው እንጂ በጣም በቃ ላይክ እንደዚህ አስቤም አላውቅም። በዚህ ብዛት እኔ ራሱ አለ ምናምን ያለ እንደውም የምናወራው ይሄኔ ቀላል ነገሮች ሆናል ተደርገናል የምንለው ይሄኔ ማለት በደንብ ሰው ራሱ ያጠፋ ይችላል። አልፈሹ ምናምን እንትን ስትይ አይ ኖርማል ነው ምናምን የህይወት አካል ሊመስለን ይችላል። ባይዘው ወይ የህይወት አካል አለ እንላመደውና የአስተሳሰብ ችግር ነው። የህይወት አካል ሊሆን አይችልም ራሱ ቡሊ ማድረግ እንላመደውና እንትን እንላለን ያ እና ሶ ያው ካወራ እንደዚህ ላይቀር ያልደረሰበት ቦታ የለም። ማስቡት እንግዲህ ከግማሽ በላይ የሚሆነው ተማሪ ተጠቂ የተማሪው ማህበረሰብ ተጠቂ ሆኖ ሰው ምንድነው መፍትሄው ብለሽ ታስቢያለሽ? ያው መጨረሻ መፍትሄ ስለሚሆን አስተዳደግ ባይዘው ዋን ፋክተር ማለት በደንብ ስናሳድግ እንደዚህ ምናምን አስተዳደግ ፋሚሊ ላይ ይወቅሳል። ኦኬ ሶ መፍትሄው እንዴት ነው? ከዚህ በኋላ ያሉት ጀነሬሽኖች እንዴት ነው የምናደርገው አላውቅም። ግን ትምህርት ቤት ላይ ልክ እንዳልሆነ እንትን ማለት ወይ ደግሞ የሆነ ቅጣት መዘጋጀት አለበት። ቡሊ የሆነ ሰው ከተደረገ ሪፖርት አድርጎ የሆነ ነገር ያ ላይክ ስኩሊንግ ሲስተማችን የሆነ መሆን ዲሲፕሊን የሆነ ቅጣት መቀጣት አለባቸው የሚያደርጉ ሰዎች ራሱ ማለት ነው። ኦኬ ያ እኔም ቀበላለሁ። ግን ቡሊን በፋሚሊ ደረጃ ስለሽ ታውቂያለሽ? ፋሚሊ ልጁን ቡሊ እንደሚያደርግ አታውቂም? እንደ ቀልድ አድርገው ጥሩ ከሆነ ለምሳሌ ባርቹ ምናምን የሆነ እንትን አለው ቀጭን ከሆነ ጋጦ ልትባይ ትችላለሽ። ፋሚሊ ላይ ማለት ነው እንግዲህ አስቡት። ይህንን በኋላ እናወራበታለን። የእውነት ፋሚሊ ቡሊ ያደርጋል። እሱንም እንድታውቁት ማለት ነው። ሶ
መፍትሄው ምንድነው? አንደኛ አስተዳደግ እንደ ፍቅር መግለጫ እያደረጉት ለነሱ፣ አንቺ ግን ሚስጥር እየተደረግሽ ነው። ያ የመጀመሪያው ምንድነው? አስተዳደጋችን ላይ በቃ በስነ ስርዓት መስራት። ልጆችን ስንነግር ሰው ኮምፈርት የሚነሳውን ነገር እንዳያደርግ በምክርም በተለያዩ ነገሮችን ማድረግ እንዳልኩ ስኩልም ሲስተማችን ላይ የሆነ መቀጣጫ ነገር ማድረግ የኛ ሀሳብ ነው። ይሄ እንግዲህ ያ መፍትሄ ይሆናል ብለን ያልናችሁ ሀሳብ ይሄ ነው። እናንተ መፍትሄ ይሆናል የምትሉትን ሀሳብ ግለጹልን። ስለ ሰውየው አሜሪካ ስላያችሁ ሰውዬም የሆነ ነገር ብትሉን ደስ ይለናል። በቀጣይ ቪዲዮ እንገናኛለን። ሀሳብ አስተያየት ደውል ምናምን አንልም። ሰብስክራይብ አድርጉ፣ ላይክ ሼር ሰብስክራይብ አድርጉ፣ ደውሏን ተጫኗት። አመሰግናለሁ። Thank you. Artlist.io